አስማተኛዋ ድስት። በድሮ ጊዜ አንድ ታታሪ ገበሬ ነበር። ወደ እርሻ ቦታውም ሳይሄድ ውሎ አያድርም። ሄዶ እርሻው ቦታውን አይቶ ይመለሳል። በንጋታውም መቆፈሪያ ዶማውን ይዞ ወደ እርሻው በመሄድ የዕለት ተዕለት ተግባሩን ይፈጽማል። ለዘር የሚተክልበትን ስፍራ ከቆፈረ በኋላ ወደ ቤቱ ይመለሳል። ብዙውንም ጊዜ አምሽቶ ነበር የሚመለሰው። የተከለውንም ዘር በሚያይበት ጊዜ በጣም አዘነ። ምንም ያህል አልበቀለለትም። አምላኬ ምንም አልበቀለልኝም። በጣም ተናደደ። ወደ ቤቱም ተመለሰ። ነገር ግን ወደ ቤቱም ሲገባ ተስፋ አልቆረጠም ነበር። እንደተለመደውም በጠዋት ተነስቶ ወደ እርሻ ቦታው በመሄድ መቆፈሩን ጀመረ። ትንሽ እንደቆፈረም የድካም ስሜት ተሰምቶት ትንሽ ለማረፍ በማሰብ አጠገቡ ወደሚገኝ ዛፍ ሄደ። አረፍ አለ። በሐሳቡ እግዚአብሔር እንደሚረዳው አሰበ። ከተኛበትም ሲነቃ ትልቅ ያለ ድስት ከፊት ለፊቱ ተቀምጦ ተመለከተ። ከዚህ በፊት የነበረውን ታሪክ አስቦ አስማተኛ ሊሆን እንደሚችልም ተገነዘበ። ወደ ቤቱ ይዞት ሄደ። ይዞትም ሄዶ ጠረጴዛ ላይ አስቀምጦት ለሙከራ የሚሆን ፍራፍሬ ይዞ ለመምጣት ወጣ። ከመጣም በኋላ ፍራፍሬውን ድስት ውስጥ ከተተው። ከትንሽ ደቂቃም በኋላ ብዙ ፍራፍሬዎችን ሰጠው። አምላኬ የማይታመን ነው። በጣም በመደሰት ህይወቱን በጣም የተሻለ እንደሚሆን እያሰበ የተለያዩ ፍራፍሬዎችን እየከተተ ብዙ እያደረገ ወደ ገበያ ወጥቶ እንደሚሸጥ አሰበ። በቀጣዩም ቀን የበዛውን ፍራፍሬ በጆንያ በመያዝ ወደ ገበያ ሄደ። የሚገዛውንም አገኘ። ደንበኛ እንደሚሆኑትም አወሩ። ሲመለስም አልፎት የሄደው ነጋዴ ቶሎ ሽጦት በመመለሱ ገረመው። የራሱንም ንግድ ከፍቶ መሸጥ ጀመረ። ደንበኞችንም አገኘ። ይህ ነገር ያልጣመው አንድ ነጋዴ ለንጉሱ መናገር እንዳለበት አሰበ። የንጉሱንም አሽከር በመጥራት እቃዎችን በርካሽ እየሸጠ እነሱ ገበያ እንዳጡና እንደከሰሩ ነገሩት። አሽከሩም ወደ ንጉሱ በመሄድ ነጋዴዎቹ ያሉትን ምንም ሳያስቀር ነገረው። ንጉሱም በድብቅ እንዲከታተለው አዘዘው። አሽከሩም ገበሬውን እቤቱ ድረስ በመከተል የሚሰራውን ሁሉ አይቶ መልሶ ለንጉሱ ነገረው። ንጉሱም ገበሬውንና አስማተኛውን ድስት ይዘውት እንዲመጡ አዘዘ። ወዲያውኑ ይዘውትም መጡ። ንጉሱም አስማተኛው ድስት ጊዜያዊ ደስታን እንጂ ዘላቂ እንዳልሆነ በማስረዳት እና እንዴት በላቡ ሰርቶ ማግኘት እንዳለበት ነገረው። በመቀጠልም አሁኑን ወደ ገደል ወስዶ እንዲጥለው አዘዘ። ገበሬውም በታዘዘው መሰረት ወደ ገደል ወስዶ ጣለው። በጠዋትም ተነስቶ ንጉሱ ባዘዘው መሰረት የእርሻውን ስራ ቀጠለ። በመስመርም ቆፍሮ ዘራ። በጠዋትም ወደ እርሻው በመሄድ የዘራውን ለማየት ጓጓ። በጠዋትም ተነስቶ እርሻውን ሲመለከት አይኑም ማመን አልቻለም። አምላኬ እኔ አላምንም። ዘሮቹ እንደሚፈልገው በቅሎለታል። እግዚአብሔርና ንጉሱን እያመሰገነ በደስታ መኖር ጀመረ።